ሰላም እንዴት ናችሁ? ይህ አህመድ ስፔስክራፍት ነው። ላይክ ዛሬ የተገኘ ነው የአስትሮይድ ሪሰርች እንዴት አድርገን እንደምናካሄድ ነው። ሶ ሁላችሁም ላይክ ይህን ፋይል ልክ የነበረ ቴሌግራም ቻናላችን ላይ ወይም ደግሞ ላይክ የሀመር ስፔስክራፍት ሪሰርች ቻናል ላይ ኦር ግሩፕ ላይ ሶ ላይክ ስቴፕ ባይ ስቴፕ እንሄዳለን ማለት ነው። ይሄ አሁን አፕሊኬሽኖቹ የምንጠቀምባቸው ለአስትሮይድ ሪሰርች ብቻ ነው የሚሆነው። ሶ የመጀመሪያው የሚያስፈልገን ይሄ አፕሊኬሽን ነው። ሶ ይህን አፕሊኬሽን ላይክ ኔክስት እያደረገን ያለ ማለት ነው። በጣም በቃ ሲምፕል ኢንስታሌሽን ያለው ከዛ ፊኒሽ እንለዋለን። ከዛ ኮንፊገሬሽኑን ይጫናል። እኔ ስለተጫነ ስለነበረ ኮንፊገሬሽኑን ድጋሚ ለመጫን እንትን አላለም። ሶ ምን እናደርጋለን? ኤኒኪን ይጫንና እንወጣና እዚህ ጋር ምን ያደርጋል? እዚህ ጋር ፓኬጁን ይጭናል ማለት ነው። ቅድም መጫን የነበረበት ፓኬጅ ይሄ ነበረ። ሶ እስኪጭን እንጠብቀዋለን። ሶ የተወሰነች ደቂቃ ይወስዳል። ያ ጨረሰ። አሁን ከፈተ ማለት ነው። ሶ እዚህ ጋር ዳታቤዙ ሎድ ያደርጋል። እስከዛ ድረስ አንዳንድ ፓኬጆች አንዚፕ እናደርግ። ሶ እዚህ ጋር ምን አለን? ኮንፊገሬሽን ፎልደራችን አለ። ሶ ኮንፊገሬሽን ፎልደራችን ላይ የምንጠቀመው ለዛሬ ፒኤስ2 የምትለዋን ነው። ሶ ይሄ ኮንፊገሬሽን ለምን ይጠቅመናል ካላችሁ፣ ላይክ ይሄ ኮንፊገሬሽን የሚጠቅመን የአስትሮኖሚካ አፕሊኬሽን ላይ ማለትም እዚህ አፕሊኬሽን ውስጥ ገብተን ላይክ እንትኖቹን ፕላኔታሪ ሲስተሞችን ቼክ ስናደርግ ያሉትን ዳታዎች ኤክስትራክት እንድናደርግ ሰፖርት የሚያደርገን ኮንፊገሬሽን ነው። ስታሮቹን ከአስትሮይዶቹ የምንለይበት ማለት ነው። ሶ እዚህ ጋር ኤክስትራክት ያደረግነው ፎልደር ምን አለ? እዚህ ጋር ዚፕ ፋይሉ አለን። ሶ ኤክስትራክት ተደርጓል ፒኤስ2 ተብሎ። ሶ እዚህ ጋር የምናደርጋለን መጣና አፕሊኬሽን ውስጥ ገብተን ከዛ ሴቲንግ የምትለው እንጫናታለን። ከዛ በኋላ ኮንፊገሬሽናችን ፒኤስ1 ኮንፊገሬሽን ላይ ያለው ሶ እናደርጋለን እንቀይረዋለን ማለት ነው። ሶ እዚህ ጋር ገብተን ኦፕን እንለዋለን። ከዛ እዚህ ጋር እኔ መልቲፕል ኮንፊገሬሽኖች ስላሉኝ ያው መልቲፕል ኮንፊገሬሽኖች ይመጣሉ። ሶ እነዛ መልቲፕል ኮንፊገሬሽኖች ላይክ እንተውና እኛ ጋር ቅድም ኤክስትራክት ያደረግነው ጋር እንሄዳለን። ከዛ ሴሌክት እናደርገዋለን ኦፕን እንለዋለን ማለት ነው። ከዛ እዚህ ጋር መተን ሴቭ ነው የምንለው። ኦኬ ከማለታችን በፊት ደግሞ ኢንተርኔት ላይ እንገባና ዳታ ሪዳክሽን ላይ ስለሚያስቸግረን ማለት ነው። ሶ ይሄ ሃርቫርድ የነበረውን ሰርቨር ወርታችን እናወርደውና ዝቅ ስናደርግ ፍራንስ የሚል እናገኛለን። ሶ ይሄን ፍራንስ ሰርቨር ላይ እንጠቀማለን ማለት ነው። ከዛ ሴቭ እንለዋለን። ከዛ በኋላ ኦኬ ብለን እንወጣለን ማለት ነው። ከዛ ሌላ ምንድነው የሚያስፈልገን? እዚህ ጋር ፕራክቲስ ፓኬጅ ነበረን። ሶ ይሄ ፕራክቲስ ፓኬጅ ላይ ኤክስትራክት ስናደርገው አራት ፋይሎች ይሰጠናል ማለት ነው። ሶ እነዚህ አራት ፋይሎች የአስትሮይዶቹ ያሉበት ቦታ ፎቶ የተነሳበት ቦታ ነው የሚሆነው። ሶ ሶሪ ድጋሚ ከፈትኩኝ። ሶ ምን እናደርጋለን? እንገባና ዴስክቶፕ ላይ ነው ፎልደራችን ያለው። ከዛ እንከፍተዋለን። አራቱንም ሰሌክት እናደርግና ኦኬ እንለዋለን። ኦፕን ስንለው ሁሉንም ኢሜጆች ይከፍታሉ። ሁሉንም ኢሜጆች ስታያቸው 25% ይላል። ለምንድን ነው 25% የሚለው? እያንዳንዱ በግሪድ ስለተነሳ ማለት ነው። የዚችኛዋ አንድ ግሪድ፣ ሁለት ግሪድ፣ ሶስት። ይሄኛው ምንድን ነው የሚያደርገው? ቀለሙን ልቀይረውና ላሳያችሁ። ሶ እነዚህኛዎቹ ምንድን ናቸው? ፕላስ ላድርጉ ትንሽ ለማየት ያለች። ሶ እነዚህ አስትሮኖሚካል ዳታዎች ልክ ሲነሱ ፎቶዎች ሲነሱ ምንድን ነው የሚያደርገው? በቦክስ ተከፍለው ነው ያሉት። ሶ እነዚህኛዎቹ ላይክ እያንዳንዱ 25% 100% ይሞላሉ ማለት ነው። ሶ እንደዛ ነው። ምን እናደርጋለን? እንመጣና እነዚህ ውስጥ ምን ያክል ስታሮች አሉ፣ ምን ያክል ኮሜቶች አሉ፣ ምን ያክል ፕላኔቶች አሉ የሚለውን ምን እናደርጋለን? መጀመሪያ ዳታውን ሪዳክት እናደርጋለን። ሶ ዳታውን ሪዳክት ስናደርግ ምንድነው የሚሆነው? እዚህ ጋር መተን ላይክ እንጫናለን ማለት ነው። ዳታውን ሪዳክት ስናደርገው የሚፈጠረው ምንድነው? ይሄ ነገር ይመጣል። ዳይሬክትሊ ኦኬ እንለዋለን ማለት ነው። ሶ ፕሮሰስ ያደርገዋል። ፕሮሰስ አድርጎ እስከሚጨርስ ድረስ እንጠብቀዋለን። የተወሰነ ደቂቃ ይወስዳል። ታገሱት። አንዳንዴም ኖት ሪስፖንዲንግ ሊል ይችላል። ሶ ኖት ሪስፖንዲንግ ካለ ያው
እንትን እያለ ነው፣ ግን ስቲል እየሰራ ነው። መጠበቃችሁ እንዳታቆሙ ወይም ደግሞ መዝጋት ምናምን እንዳይኖሩ እንዳትዘጉት። ምክንያቱም ዳታውን እንደ አዲስ ነው የምትጨምሩት። ሶ ከምትዘጉት ካቆማችሁ ብትቀጥሉበት ይሻላል ማለት ነው። ሶ ዳታቸውን ሪዳክት እያደረገ ነው። ሶ ትንሽ እንጠብቀው፣ ፕሮሰሲንግ ላይ ነው። እያንዳንዱ የምትመለከቷቸው ዳታዎች እዚህ ጋር ላይክ እዚህ ጋር ምን ያክል ዳታዎች አሉት የሚለውን ነው የምናውቀው። ይኸው እንደምትመለከተው ዳታውን ሪዳክት አድርጎልን ጨርሷል። ከዛ ኋላ የምናደርጋለን ሙቪንግ የሆኑትን ኦብጀክቶች ዲቴክት እንዲያደርግ እናደርገዋለን ማለት ነው። ከዚህ በኋላ እሱንም እንጫናለን ማለት ነው። ሶ ይህ ሙቪንግ ኦብጀክቶችን ዲቴክት እስከሚያደርግ ድረስ እንጠብቃለን ማለት ነው። ምክንያቱም ሌላ ነገር ብንጫን አይሰራልንም ማለት ነው። ሶ ኢንተርኔታችሁ በጣም ስቴብል መሆን መቻል አለበት። እኔ ጋር ለጊዜው ያለው ኢንተርኔት ይሄ ነው። ላይክ ሞር ኦፊት ላይክ የተሻለ ኢንተርኔት ቢኖራችሁ ከዚህ በጣም ይመረጣል። ኔትወርኩ በጣም ዝቅ ካለ ላይክ ሊያስቸግራችሁ ይችላል። ሶ ያን ነገር ኮንሲደር እያደረጋችሁ ትንበሉ። ይኸው እንደዚህ ኖት ሪስፖንዲንግ ሲል አትነካኩ፣ ጠብቁት። ሶ ኔትወርኩ ጉዳይ ላይክ ዩ ሃቭ ቱ ስቴይ በጣም መጠበቅ አለባችሁ። ምክንያቱም ላይክ ኔትወርክ በጣም ይሄ የወደቀ ከሆነ ላይክ በተለይ 1-2 ኪሎ ባይት አካባቢ ይሄ 1-2 ሜጋቢት ፐር ሰከንድ ከሆነ በጣም ያስቸግራል። ሶ እሱን ነገር ቼክ እያደረጋችሁ ትንሽ እንጠብቀውና እንተላለን ፕሮሲድ እናደርገዋለን። ይህን ነገሮች አሁን ላይክ ስንሰራ ሌላኛው ደግሞ ነገር የሚያስፈልጋችሁ ላይክ ይህን አፕሊኬሽን ስትጭኑት ላይክ ብዙም ስቶሬጅ አይወስድም ምናምን እና ላይክ እነዚህን ዳታዎች ላይክ እያንዳንዶቹ ኢሜጆች ላይክ ሰርች ስታደርጉ መደረግ ያለበት እንዴት ነው የሚሆነው? እስከዛ ድረስ እነሱን እንዴ ሶ ላይክ የመጀመሪያው ነገር እነዚህ የምታያቸው ግሪዶች አሉት። ሶ እነዚህ ግሪዶች እንዴት ነው የሚሆኑት? ላይክ አንድ ፎቶ ሲነሳ እቺ አንድ ራሷን የቻለች ፎቶ ነች። ከዛ ኋላ ደግሞ ሌላኛው ኢሜጅ ላይ እንደዚህ አለ። ሶ እነዚህ አራቱ ኢሜጆች ስታካፕ ሲያደርጉ ላይክ ምን ይፈጥራሉ? እንደ ቪዲዮ ነገር ይፈጥራሉ። ሶ ያን ነገር ደግሞ የምናደርገው በየትኛው ነው? ብሊንክ የምትባለው በዚችኛዋ አማካኝነት ነው ማለት ነው። ሶ ይሄ ገና ሎድ እያደረገ ስለሆነ ትንሽ ደቂቃ ይወስድብናል ነገሮችን እንትን እስከሚል ኦብዘርቭ እስከሚያደርግ። ሶ ላይክ ይሄ ኦብዘርቭ አድርጎ ልክ ሲጨርስ ምንድን ነው የሚፈጠረው? ላይክ ይሄኛውን ነው የምንጫነው። ሶ ኢሪዝ ዳን። ሶ ሙቪንግ ኦብጀክቶቹ ለይቷል እንደምትመለከቱት እዚህ ጋር ላይክ ስንት ስታሮች አሉ? 500 ስታሮች አሉ አንደኛው ኢሜጅ ላይ 514። ሪፈረንስ ስታሮች 266 አሉ። እንደዚህ እያለ ይቀጥላል። ሶ ሙቪንግ ኦብጀክቶች ስንት ሙቪንግ ኦብጀክቶች አግኝቷል ማለት ነው? 1 2 3 4 5 6 7 ሙቪንግ ኦብጀክት አግኝቷል። ሶ ምን እናደርጋለን? እዚህ ጋር ኦኬ what is happening ያ ሶ ይሄኛው ነገር ምንድነው? እነዚህ ሙቪንግ ኦብጀክቶች አንድ ሙቪንግ ኦብጀክቶች ክሊክ ያደረግ ነው ስላለ ማለት ነው። ሶ አክሰፕት ከማለታችን በፊት ኤኒክስ እናደርገውና ምን እናደርገዋለን? አውቶማቲክሊ ሰሌክት ስላደረገው ስለነበረ ነው። ሶ እኛ ማኑዋሊ ነው ሰርች የምናደርገው። ይሄኛው ላይክ ብዛታቸው ለማየት ነው የሚጠቅመን። ሶ ይሄኛው ቆይ እንደዚህ እንዝጋውና ከዛ ይሄን ኤክስን በለው ከዛ ብሊንክ እንዲያደርግ እናደርገው። ብሊንክ ካላረገ we are not going to see the moving objects so like ብሊንክ እንዲያደርግ እናደርገዋለን ማለት ነው። ሶ አራቱን ኢሜጆች ሎድ ያደርግና ብሊንክ ማድረግ ይጀምራል ማለት ነው። ሶ ኦኬ እንለዋለን። ዳይሬክትሊ ራሱ ፕሮሰስ አድርጎ ፊት ለፊት እንዲያመጣለን ማለት ነው። ኢሜጆቹን አንላይን ያደርጋቸውና እነዚህን አራቱን ኢሜጆች ስታካፕ ያደርጋቸውና ላይክ አብረው ከዛ በኋላ ላይክ ፕሮሲድ ያደርጋል ማለት ነው። ከዛ በኋላ ላይክ ሙቪንግ ኦብጀክቶቹ ማየት እንጀምራለን ማለት ነው። ከዛ በኋላ ላይክ ሴሌክት እያደረግን ይሄን እናደርጋቸዋለን። ትንሽ ደቂቃ ይወስዳል። ያው ትንሽ ትዕግስት የሚፈልግ ስራ ነው። ያ አሁን ኤክስትራክት እያደረጋቸው ነው። ሁሉንም ኢሜጆቹን አንላይን ካደረገ በኋላ ሙቭ የሚያደርጉትን ኦብጀክቶች ዲቴክት እንድናደርግ ላይክ ቼክ እያደረገ ነው። ቅድም ዳታ ሪዳክት ስናደርግ የነበረው ሙቪንግ ኦብጀክት ዲቴክት ስናደርግ የነበረው ለዚህ ነበረ። ሶ ኢሜጆቹን ዳታ እያወጣ ነው። እዚህ ጋር ዳታውን ሪዳክት የተደረጉትን ሶ እንደምትመለከቱት እዚህ ጋር ስታክድ የተደረጉት ኢሜጆች እነዚህ ናቸው። በደንብ ለማየት እንዲያመቻን ቅድም እንዳልኳችሁ ከቀኝ ወደ ግራ ነው የሚሄደው ማለት ነው። ወር ላይ ከፍ እናደርጋለን። ከዛ ወደ ጥግ እንሄዳለን። ከዛ አሁን
ቼክ እናደርጋለን ማለት ነው። ኦ ሶሪ የረሳሁት ነገር እዚህ ጋር ላይክ ይሄ ብሊንክ ከረንት ኢሜጅ የሚል አለ። ሶ እሱን መጫን መርሳት የለባችሁም። ሶ እንደምትመለከቱት ላይክ ሙቭ እንዲያደርግ ማለት ነው። ሶ እንመጣና ፕላስ እናደርገዋለን። ከዛ ወደ ላይ ከፍ እናደርግና ወደ ተገን ወስደዋለን። ሶ ይኸው እንደምትመለከቱት እዚህ ጋር ምንም አይነት ሙቪንግ ኦብጀክት የታየ ነው። ሶ ወደ ኔክስት ቦክስ እንሄዳለን ማለት ነው። በደንብ እንዲታየን ዙም በደንብ ደግሞ ብናደርገው ደግሞ ሞር በጣም የተሻለ ነው። በደንብ አይናችን ውስጥ የሚገቡ ኦብጀክቶች አይጠፉም ማለት ነው። አሁን እዚህ ጋር ፍሊከር የሚያደርጉ ነገሮች አሉ፣ ግን ያው ሙቪንግ ኦብጀክቶች ስላሉ ነው። ሶ አሁንም ድጋሚ ወደ ጥግ እንሄዳለን። እስቲ ኦብጀክት ኦኬ። ሶ በዚህኛው ሳይድ ምንም የለም። ሶ አንድ መስመር ዝቅ እንልና እችኛዋ ግሪድ አለች አይደል? እቺ መስመር ነገሯ። ሶ ከሷ መስመር ላይ ልክ ወደ ላይ ከፍ እናደርገውና በቃ እሷ ጋር ልክ ስንደርስ እናቆምና እዚህ ጋር ደግሞ ከቦክሶቹ ማየት እንጀምራለን ማለት ነው። ከለሩ ላይክ ኢንዲፔንስ እናንተ ኢንቨርት ማድረግ እንደምትፈልጉት ማየት ትችላላችሁ ማለት ነው። አይናችሁ የሚያማችሁ ከሆነ ይሄ በጣም ፕሪፈረብል ነው። ሶ እቺ የታችኛው እንወስድና ወደ ጥግ እንሄዳለን። ሶ ከዚህ ቦክስ እንጀምራለን ማለት ነው ሙቭመንታችን። ሶ ሙቭ የሚያደርጉ ኦብጀክት ሶ እዚህ ውስጥ ሙቭ የሚያደርጉትን ኦብጀክቶች ልክ ስናገኝ ምንድን ነው የሚፈጠረው? ላይክ አራቱም ኢሜጅ ላይ መገኘት መቻል አለበት። አራቱም ኢሜጅ ላይ መገኘት ካልቻለ አስትሮይድ ነው ብለን ልንሰይመው አንችልም። ሶ ሌላኛው ደግሞ አስትሮይድ ነው ብለን ደግሞ ፕሪፈር የምናደርግበት ደግሞ ሌላም ደግሞ ሜትድ አለ። እሱንም ደግሞ ከትንሽ ሰከንድ በኋላ ታዩታላችሁ ማለት ነው። ሶ እዚህ ጋር ስታሮች ናቸው በብዛት ያሉት። አስትሮይዶች በብዛት የሉም እዚህ አካባቢ። ትንሽ ዝቅ እናድርግ። ያ አሁን ወደ ጥግ እንሄዳለን። ከዛ ቼክ ማድረግ እንጀምራለን። እዚህ ጋር ላይክ ነጭ እነዚህ ጥቃቅን ነገሮች ነጭ ነጭ ስለሆኑ ላይክ የሚንቀሳቀሰውን በደንብ ማየት እንችላለን ማለት ነው። ሶ አስ ዩ ካን ሲ ኢት የሚያደርጉትን ኦብጀክቶች በስርዓት እናያቸዋለን ማለት ነው። ብራይትነሳቸው ራሱ ሲጨምር ይታያል ማለት ነው። ሶ እነዚህ ጥቃቅን ነገሮች አሉ። እነዚህ ላይክ እንደ አስትሮይድ አድርገው እሺ ትንሽ አሁንም ዝቅ እናድርገው። ከዛ ላይክ ሙቭ የሚያደርጉትን ኦብጀክቶች ለማየት ትንሽ ያስቸግራቸዋል። ግን ላይክ ሶሪ ከዛ እንደዚህ እናደርገው። ቆይ የምናደርጋለን ወደ ኋላ ራቅ ላድርገው እና ከዛ ላይክ ሌት ሚ ሲ ላይክ የሆነ ሙቪንግ ኦብጀክቶች ካሉ እዚህ አካባቢ እንደዚህ ከዛ that we can see it እዚህ ጋር ብዙ ሙቪንግ ኦብጀክት አይታየኝም። ኢሜጅ 1 2 3 4 5 እሺ ሶ እንዝጋው ድጋሚ። ከዛ ኢሜጆቹን ብሊንክ ከማድረጋችን በፊት ሶ ሙቪንግ ኦብጀክቶቹን ልናይ ያልቻልንበት ምክንያት ምንድን ነው? ስታካፕ ያደረግናቸው ኢሜጆች ልክ አይደሉም፣ ኮሬክትሊ አይደለም እንትን የተባሉት። ሶ ምን እናደርጋለን? ድጋሚ ስታክ እናደርገዋለን። 1 2 3 4 2 3 4 ያ ኮሬክት ነው። አሁን ማየት እንችላለን ማለት ነው። ሶ እንደዚህ አንዳንዴ ሊያጋጥማችሁ ስለሚችል ላይክ አሁን ሙቪንግ ኦብጀክቶቹን በስርዓት ማየት እንችላለን። ሶ ትንሽ ማግኒፋይ እናደርጋቸዋለን ወደኋላ። ሙቭ የምታደርገው ኦብጀክት አይቻለሁ እዚህ አካባቢ። እስቲ ወደዚህ አካባቢ ነች። ኦኬ
አይ ቲንክ እዚያ ብቻት አገኘኋት። ሶ ምን እናደርጋለን? ኢሜጁን ላይክ ሌየር ባይ ሌየር አንድ በአንድ እንዲሄድ እናደርገዋለን ማለት ነው። አሁን ኢሜጇን ላይ ብቻትና ሶ ሰሌክት ስናደርጋት ምን አለ ኤስኤንአሩ ከ8 በላይ መሆን መቻል አለበት። ሶ ዛት በደንብ ፕላኔት እንትን አስትሮይድ ነው ብለን እንትን እንድንል ሶ ምን አደርጋለሁ እኔ ኤችኤስሲ 11 25 25 እለዋለሁ ማለት ነው። ሶ ይሄን እኔ ሁሉንም አስትሮይዶች የማደርግበት ሜትድ ነው። እናንተ ደግሞ የራሳችሁ ይኖራችኋል። ሶ ለዛ ነው። ሶ ከዛ በኋላ ምን እናደርጋለን? አክሰፕት እንለዋለን። ኦ ዋት ሃፕንድ ሴንተሮይድ ኦኬ። ስታሯ ላይ በደንብ ፎከስ እናድርግ። ኦኬ ያ ሶ ይህን መስመር ላይ ፎሎ ማድረግ መቻል አለበት አስትሮይድ ነው ለማለት። ሶ ኤስኤንአሯን 24 ነው። ሶ ይሄ አስትሮይድ ነው ማለት ነው። ሶ አክሰፕት እንለዋለን። ኦብጀክት ዴስቲኔሽን ሰሌክት እናደርገው ድጋሚ፣ ከዛ እንጠብቀው። ሶ እዚህ ውስጥ በጣም ብዙ የተገኙ እንትኖች አሉ። እኔ መጨረሻው ላይ የነበረውን ስለማስታውሰው እዚህኛው ጋር እናደርገዋለን ማለት ነው። አክሰፕት ስለው አክሰፕት ያደርገዋል ማለት ነው። ይኸው እንደምትመለከቱት ኔም አድርጎልኛል። ከዛ ወደ ኢሜጅ ቱ ደግሞ እንሄዳለን። ኢሜጅ ቱ ላይ ቻትና መልሰን ክሊክ እናደርጋታለን። ሶ ይሄኛውን መስመር ፎሎ ካረገው ላይክ አስትሮይድ ነው ማለት ነው። ሶ የምናደርጋለን እችን ድጋሚ ሴንተሮይድ እንድትሆንልን ስታሯን ፎሎ እንዲያደርጋት እናስጠጋዋለን። እንደዚህ ስናመቻቸው ምን ይፈጠራል? ልክ ላይኑን እናገኘዋለን ማለት ነው። ኤስኤንአሩ ከ8 በላይ ስለሆነ ያው ኢትስ አክቹዋሊ ላይክ ልጅት። ሶ ድጋሚ ቅድሙን ስም መልሼ እሰጠዋለሁ ማለት ኤችኤስሲ 11 25 25 ከዛ ኦብጀክቱ ሰሌክት አደርጋለሁ። ከዚህ በፊት የነበረ አስትሮይድ ስለነበረ ያገኘሁት እንትን ይላል። ግን ከዚህ በፊት ያልነበረ ግን አስትሮይድ ግን ከሆነ ምንድነው የሚፈጠረው? ላይክ እንትን አይለንም። ምንድነው አይጠይቀንም። ይሄን እንትን አይጠይቀንም። ሶ ኤችኤስሲ 11 25 25 አክሰፕት ኦኬ። ሶ ትንሽ እንቀይ። ሪጀክት ላድርገው መጀመሪያ የነበረበት መንገድ። ከዛ ይሄ ሴሌክት ያደረግናቸው ላይክ ስናንቀሳቀሰው ፕሌን በለስ ወዴት እንደሚሄድ ማየት መቻል አለብን እንዳይጠፋብን። ሶ ኔክስት ኢሜጅ ያ እንቻት ነው። ሶ ኤስኤንአሩ ልክ ነው ማለት ነው። ኦኬ ያ ወደ ኋላ እንመለስ። ይሄንን ኤዲት እናደርገው ስሙ ኦኬ። ከዛ ኤችኤስሲ 11 25 ያ ከዛ ፊኒክስ 2 ያ ከዛ አሁንም እዚህ ጋር አንድ አለ ኤችኤስሲ 11 25
አክሰፕት። ከዛ አሁንም ኔክስት አራተኛ ኢሜጅ ላይ እስቲ ፕሌን በለው ሄደች ፎሎ እንድናደርገው 1 2 3 4 ኦኬ ሶ የት ጋር ያለው እዚህ ጋር ነው። እዚህ ውስጥ ገብታ ነው። ሶ ምን እናደርጋለን? ሴንተሮይድ የምትለውን ፖይንተር እንጠቀምና ማግኒቲዩዱ እንዲያገኘው እናደርጋለን ማለት ነው። ያ ኢንቫሊድ አለ። ሶ ቢያንስ አንድ አስትሮይድ ላይክ 3 ኢሜጅ ላይ መታየት መቻል አለበት አስትሮይድ ነው ለመባል ማለት ነው። እስቲ ያ we didn't found it ስቴክ ላይ ድጋሚ እናጥፋው 4 ያ ሶ እነዚህኞቹን አግኝተናል። ሶ አንድ አስትሮይድ አግኝተናል ማለት ነው። ሶ ምንድነው የምናደርገው? ከዛ በኋላ እዚህ ጋር ልክ መተን ስናይ ምን ይሰጠናል? ላይክ ይሄን ይሰጠናል ማለት ነው። ሶ ይሄኛውን ነው ለኔ የምትልኩት እና ይሄኛውን ነው የምናስገባው። ሶ ይሄኛውን ኢንፎርሜሽን እንጠቀምበታለን። ላይክ ሞሮፊት ደግሞ እኔ ጋር ስለሆነ ሎጊን ያለው ዋናው የምናስገባው ለእነሱ ነው እዚህ ዌብሳይት ላይ። ሶ የእናንተ ዳታ እዚህ ድረስ ነው የሚመጣው ማለት ነው። ሶ እችን እንትን ላለን ማለት ነው እናላላካታለን። አመሰግናለሁ። መልካም ጊዜ